አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የመርየም ኡመር ቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬም እዚሁ ኮምቦልቻ ሜጃ የሚሄድ እቃ ታዝዣለሁ። 10200 ብር የፈጀ እቃ ነው። 2 ኪሎ አተር ክክ በ240 ብር ሂሳብ 480 ብር የፈጀ 2 ኪሎ አተር ክክ 2 ኪሎ የውጭ ምስር ክክ ኪሎ በ260 ብር ሂሳብ 2 ኪሎ 520 ብር 3 ሊትር ሀያት ዘይት በ990 ብር ሂሳብ በቆሎና ስንዴ ነው። ይሄ ዱቄቱ አራት ሳህን ነው። አስፈጭቸው ነው 4 ሳህን በቆሎ 4 ሳህን ስንዴ ማለት ነው። በቆሎ ሳህን በ70 ብር ሂሳብ ነው። አራቱ ሳህን 280 ብር ነው። ስንዴው ደግሞ ስንዴ ሳህን በ120 ብር ሂሳብ ነው። አራቱ ሳህን 480 ብር ሂሳብ ማለት ነው። ቡና 1 ኪሎ አዛኛለ ቆንጆ ቡና ነው በ850 ብር ሂሳብ። አድሩስ ግማሽ ኪሎ በ300 ብር ሂሳብ። ፈንዲሻ አንድ ወሎ ነው የታዘዝኩት ማነው በፊሊት ነው 50 ብር ሂሳብ ማለት ነው። ተልባ አንድ ወሎ በ80 ብር ሂሳብ። 2 ሊትር ዘይት የቅጁ ይሄኛው ነው 1 ሊትር በ300 ማነው በ320 ብር ሂሳብ ማለት ነው። 2 ሊትር 640 ብር። ጨው 1 ኪሎ ሀገሬ ገበታ ጨው ነው በ30 ብር ሂሳብ ማለት ነው። 50 ኪሎ ጤፍ አዛኛለ ቆንጆ ጤፍ ነው በኪሎ በ110 ብር ሂሳብ ነው የገዛሁላት። 50 ኪሎ 5500 ብር የፈጀ ጤፍ አስፈጭቼላታለሁ። የሚያምር ጤፍ ሷኑ አስመርጬ ያው ወፍጮ ቤት ነው ጤፉ ግን በኋላ ባጃጅ ላይ ሆኖ አስገባዋለሁ መጨረሻ ላይ ቪዲዮውን ማለት ነው። ይሄን ይመስላል እህቴ እቃ። እናንተም ዘዙ እናደርሳለን የምትፈልጉበት ቦታ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ስኳር በ150 ብር ሂሳብ 2 ኪሎ 300 ብር። ውሹ ሻይ ቅጠል በ35 ብር ሂሳብ 1 ውሹ ሻይ ቅጠል